ከወሎ መካነ ሰላም አሳዛኝ ዜና እየተሰማ ይገኛል። ፋኖ የተሰኘ የታጠቀ ኃይል ኑር መስጂድ በመግባት ጥቃት አድርሷል። በዚህ ጥቃትም የመስጂዱ ኢማም ኻዲሞችና የመጅሊስ አመራሮች ሕይወት እንዳለፈ እና ሌሎችም የተጎዱ አካላት እንዳሉ የተሰማ ይገኛል። ይህ መረጃ ለሕግ አካላት እንዲደርስ ኮፒ ሊንክና ሼር አድርጉ። ሌሎች መረጃዎች እንደደረሱኝ ማድረሳችሁ ይሆናል። ለሞቱት አላህ ይዘንላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምሽቱን እጅግ በጣም ከባድና አሳዛኝ የተባለ ዜና እየተሰማ ይገኛል። በአማራ ክልል ደቡብ ወሎ ዞን መስተዳድር በምዕራብ ወረዳ መካነ ሰላም ከተማ ላይ በአንድ ኑር በተባለ መስጂድ ውስጥ የታጠቁ ኃይሎች ገብተው መስጂድ ውስጥ የነበሩ ምዕመናኖችን እንደጨፈጨፏቸውና እስካሁን የሞቱም እንዳሉ በርካቶችም እንደተጎዱ የመስጂድ ኢማሙን፣ ኻዲሞችን፣ ኮሚቴዎችን፣ የመጅሊስ አመራሮችም ጭምር እጅግ ከባድ የሆነ ጭፍጨፋ እንደደረሰባቸው መረጃዎች እየወጡ ይገኛሉ። ያን ያክል እስካሁን የተጣራ መረጃ እየደረሰን አይደለም። ነገሩ ግን ተከስቷል። እጅግ በጣም የሚያሳዝነው እግር በእግር መረጃውን እየተከታተልን የምናደርሳችሁ ይሆናል። ሁላችንም በዱዓቸው እናግዛቸው፣ ከጎናቸው ነው። ይሄን ቪዲዮም በደንብ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ላልሰሙት እንዲሰሙና መረጃው ለሁሉም ተደራሽ እንዲሆን አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረጅም ሰዓት የቆየ ግርግርና ብዙ ነገሮች እየተነገሩ ነበረ። ከዛ በኋላም እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይሄን ቪዲዮ በደንብ ሼር ያደርግ። እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ዱዓ ይደረግላቸው። ለነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።